ታሪኩ የሚጀምረው ፓራይዝ ልጁ ሲናንን ከሱ ጋር እንደሚቆይ በቁርጠኝነት በሚናገር ትዕይንት ነው። ውሳኔው ያልተጠበቀ ቢሆንም ፓራይዝ ግን አቋሙን አላላላ። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬም እንደተለመደው በልጄ ክፍል 31 የሚታዩ ወሳኝ ትዕይንቶችን ይዘን መጣናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ከዛ በፊት ግን ሰብስክራይብ ያላረጋችሁ ቤተሰቦቻችን ይሁኑ። የምንለቃቸው አዳዲስ ቪዲዮዎች ቶሎ እንዲደርሳችሁ ላይክ፣ ሼር አድርጉ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለልጄ ክፍል 33 ታሪኩ የሚጀምረው ፓራይዝ ልጁ ሲናን ከሱ ጋር እንደሚቆይ በቁርጠኝነት በሚናገርበት ትዕይንት ነው። ውሳኔው ያልተጠበቀ ቢሆንም የፓራይዝ አቋም ግን አላላ። በዚህ መሃል የሲናን እናት ድንገት ትመጣለች። ሁኔታው ይበልጥ ውጥረት የሞላበት የሚሆነው ፓራይዝ አጠገቡ የነበረችውን አይሸጉል የምወዳት ሴት ብሎ ሲያስተዋውቅ ነው። የልጁ እናት ግራ መጋባትና ስሜት መረበሽ ስለገጠማት በኋላ ላይ ሲናንን ስለ አይሻጉል ማንነትና ሐኪም መሆኗን በዝርዝር ትጠይቀዋለች። በሌላኛው የታሪኩ ክፍል ደግሞ ከባድ ሴራ ይፈጸማል። የታዋቂው ባህሪ ኡማን መኪና በፖሊሶች ተፈትሾ 10 ኪሎ ኮኬን ስለተገኘበት በቁጥጥር ስር ይውላል። ባህሪ ይህንን ያደረገው ሌላ ሰው መሆኑንና አደንዛዥ እጹ የሱ እንዳልሆነ በምርመራ ወቅት ለፖሊሶች ቢያስረዳም ወንጀሉ ከባድ በመሆኑ ማንም ሊሰማው አልቻለም። የባህሪ ጠበቃ የሆነችው ሴማሃንም ሁኔታውን ለማጣራት ወደ ፖሊስ ጣቢያ ታቀናለች። ሳደረቲን ይህን ዜና ሲሰማ በንዴት ይገነፍላል። ይህ ሁሉ የክፉ ዛፋር እጅ እንዳለበትና አባቱ ሆን ብሎ ወጥመድ ውስጥ እንደከተተው ይገነዘባል። የባህሪ መታሰር ዜና በተሰማ ጊዜ ሴፈርና ሴማ በስልክ በመነጋገር ሁኔታው ምን ያህል አደገኛ እንደሆነ ይወያያሉ። በዚህ ጊዜ አንድ የነቃ ሰው የራሱን ወንጀል ወይም ደግሞ ሐኪም በመግደል በሌላ ሰው ላይ ለመጫን ሞክሯል የሚል የድብቅ ማህደርና የማስፈራሪያ ወሬዎች ብቅ ይላሉ። ዛፋር በበኩሉ ይህንን ሴራ ያሳካለትን ማሄር የተባለ ሰው አግኝቶ በማሰቃየት ላይ ነበር። ዛፋር ስለ ህይወት ትርጉም አልባነት እያወራ ባህሪን የማዋረድ እድል ስለሰጠው ማሄርን እንደሚያመሰግነውና በመጨረሻም ብዙ ሳያሰቃየው እንደሚገድለው ይነግረዋል። በዚህ ሁሉ መሃል ፓራይዝ በህይወት ውስጥ በሚከሰቱ ተከታታይ አደጋዎች ተስፋ ቆርጦ ይማረራል። ሁሉም ነገር ተስተካከለ፣ ኡንሳልም ሆነ ሙምታዝ ከህይወት የወጡ ብሎ ሲያስብ ድንገት የአዲስ አደጋ መፈጠሩ እጅግ ያናድደዋል። ጥቂት እድል ቢኖረው ኖሮ ፊንላንድ ውስጥ ይወለድ እንደነበር በማንሳት የገዛ ዕጣ ፈንታው ይረግማል፣ ያማረራል። ፓራይዝ ካየር በመሆኑ ብቻ አሁን ደመና በሌለበት ፀሐያማ ሰማይ ከመሬት ተነስቶ መብረቅ ሊመታው እንደሚችል ለይሸጉል ይነግራታል። ሲናን አያቱ እና ሙስታዝ አባቱን ወጥመድ ውስጥ እንደከተቱትና በእውነቱ አባቱ ንጹህ መሆኑን ይደርስበታል። ይህንን ሚስጥር ለእናቱ ፊት ለፊት ይነግራታል። እናቱን በሰማችው ነገር ክፉኛ ትደነግጣለች። በመጨረሻው ፓራይዝ ኡንሳል ቤን ፊት ለፊት በማግኘት ለምን ይህን አደገኛ ድርጊት እንደፈጸመና ሰው እንዴት ወጥመድ ውስጥ እንደከተተ አምርሮ ይጠይቀዋል። ኡንሳል ግን ድርጊቱን የፈጸመው ለልጁ ለሲናን ሲል እንደሆነና ሌላ ምንም አማራጭ እንዳልነበረው በመናገር ራሱን ነፃ ለማውጣት ይሞክራል። እንግዲህ ውድ ተመልካቾቻችን ቤተሰቦቻችን በክፍል 33 የሚታዩ ትዕይንቶች እኒህ ናቸው። በክፍል 34 እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።